السلام عليكم ورحمة الله وبركاته. الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون، والصلاة والسلام على نبينا محمد القائل قولوا لا إله إلا الله تفلحوا، وعلى آله وأصحابه ومن عبد ربه مخلصا له الدين إلى يوم الدين. أما بعد، تاريخ بالله فقد لا إله إلا الله በሚል ርዕስ የሰው ልጆች ለምን እንደተፈጠሩና አላህ ሱብሓነሁ ወተዓላ የሰው ልጆችን በምን እንዳዘዛቸው እንደዚሁ ደግሞ የተፈጠሩለትን ዋና ዓላማ እንዲዘነጉ ሰበብ የሆኑ ነገሮችና አላህ ሱብሓነሁ ወተዓላ የሚጠላውን ሽርክ የሰው ልጆች በምን መልኩ መጠንቀቅ እንዳለባቸው አጠር ባለ መልኩ ለማየት እንሞክራለን። አላህ ሱብሓነሁ ወተዓላ የሰው ልጆችን ሲፈጥራቸው እሱን በብቸኝነት እንዲገዙን የፈጠራቸው የሚያስፈልጋቸውን ነገርን በሙሉ እሱ ብቻ አመቻችቶላቸዋል። ጤና ሰጥቷቸዋል፣ ርዝቅ ሰጥቷቸዋል። ለምን እንደፈጠረንና የተፈጠርንለትን ዓላማ ከግብና ደርስ ዘንድ የሚረዱን ነገሮችንም እንዳመቻቸልን ሲገልጽም አላህ በሱረቱ ዛሪያት ምን ይላል? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችንም ይሁን ጂኖችን እኔን በብቸኝነት ሊገዙኝ እንጂ ለሌላ ለምንም አልፈጠርኳቸውም። ማ ኡሪዱ ሚንሁም ሚን ሪዝቅ ወማ ኡሪዱ አን ዩጥዒሙን፣ ራሳችሁን ስላችሁ ኑሩ፣ ራሳችሁን መግቡም አላቸውም፣ እኔ ረዝቃቸዋለሁ። አላህ ሱብሓነሁ ወተዓላ ሲሳይን የሚሰጥና የጠንካራ ኃይል ባለቤት ነው ይላል። የሰው ልጅ በተፈጥሮ አምላክ እንዳለው ያውቃል። ነገር ግን ትክክለኛውን አላህ የሚወደውን ጎዳና ላያውቀው ይችላል። ለዚህም ነቢይ ያስፈልጓል፣ መካሪ ያስፈልጓል፣ አስተማሪ ያስፈልጓል። የሰው ልጆች ጠላት የሆነው ሸይጣን ደግሞ ሰዎችን ከቀጥተኛው ጎዳና ለማውጣት መጥፎ ነገሮችን ለነሱ ለማስዋብ ከአላህ ለማጣላት ጥረትን ያደርጋል። ሸይጣን ደግሞ ያስተማራቸው የሱ ደጋፊ የሆኑ የሰው ልጆችም አሉና ሌት ተቀን የሰው ልጆችን ከንጹህ ተፈጥሯቸው አውጥተው ባዕድ እምነትን እንዲከተሉ ለማድረግ ጥረት ያደርጋሉ። አላህ ሱብሓነሁ ወተዓላ እኔም በብቸኝነት እንድትገዙን የፈጠርኳችሁ ብሎም አላበቃም፣ ቀጥተኛውን መንገድ ተከተሉ፣ ፊታችሁን ወደ እኔ አዙሩ፣ ስትፈጠሩ ይዛችሁት የተፈጠራችሁትን ንጹህን አእምሯችሁን አትበርዙት፣ እስልምናን ብቻ ተከተሉ ብሏል። فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله، ፊትህን ወደ አላህ አዙር፣ ቀጥም በል። አላህ ሱብሓነሁ ወተዓላ ሲፈጥርህ ካንተ ጋር የፈጠረውን ንጹህን መንገድ ያዝ። አላህ የሰውን ልጅ ሲፈጥረው እስልምናን የሚቀበል አእምሮ አስይዞ ፈጥሮታል። በአላህ ላይ ማንንም ማጋራትን የማይቀበል አእምሮ አስይዞ ፈጥሮታል። لا تبديل لخلق الله። አላህ ሱብሓነሁ ወተዓላ ንጹህ አድርጎ የፈጠረውን አእምሮ በሽርክና በኩፍር አትበርዙት ይላል አላህ ሱብሓነሁ ወተዓላ። እስልምና ከነቢዩላህ አደም ጀምሮ ከእሳቸው በኋላም የነበሩ ረጅም ክፍለ ዘመኖች የሰው ልጆች እምነት ነበር። ሽርክ የሚባል አልነበረም። በአላህ ማጋራት በአላህ መካድ አልነበር። ከጊዜ በኋላ ህዝቦች ሲከፋፈሉ ሽርክ ብቅ ማለት ሲጀምር አላህ ነቢያትን ልኳል። አላህን በብቸኝነት የተገዛ በጀነት የሚያበስሩ በአላህ ያጋራና ያሻረከን ከእሳት የሚያስጠነቅቁ። ለመጀመሪያ ጊዜ የሰው ልጆች እምነታቸው የተቀየረው አቂዳቸው የተበላሸው በኑህ ዘመን የነበሩ ሰዎች ጊዜ ላይ ነው። ይሄንም አላህ ሱብሓነሁ ወተዓላ ከሽርክ እንዲያስጠነቅቁ አላህ ኑህን ልኳል። አብዱላህ ኢብኑ አባስ ሲናገሩ ምን ይላሉ? በነቢዩላህ ኑህና በሰው ልጆች አባት በነቢዩላህ አደም መሃል 10 ክፍለ ዘመን ነበር ይላል። ሁሉም ክፍለ ዘመኖች በተውሂድና በእስላም ላይ ነበሩ። በዛ ዘመን የነበሩ ሰዎች ሁሉ አላህን በብቸኝነት የሚያመልኩ ነበሩ። ከዛ በኋላ አዳዲስ ነገሮች ሲፈጠሩና ባዕድ እምነቶች ሲመጡ አላህ ሱብሓነሁ ወተዓላ ነቢያትን ልኳል። የሰው ልጆችም በተለያዩ ነገሮች እየተገናኙ መጥፎ እምነት የያዙ ሰዎች ጥሩ እምነት ከያዙት ጋር እየተቀላቀሉ የያዙትን መጥፎ እምነታቸውን ጥሩ አድርገው ያቀረቡ በሽርክ በክለዋቸዋል። የጥንት አረቦች የነቢዩላህ ኢብራሂምን መንገድ የተከተሉ ሳለ የተለያየ ጎረቤት ሀገር ሄደው ታቦትን የሚያመልኩ ሰዎችን ሲያዩ የታቦት አምልኮ ማርኳቸው ወደ አረብ ሀገር ይዘው የመጡ ሰዎች ናቸው የነቢዩላህ ኢብራሂምን መንገድ ያስለቀቋቸው። የታቦት አምላኪ የሆኑትን በዚህ ምክንያት ሽርክ ሲስፋፋ የአላህ ቤት በሽርክ ሲነጀስና
የአላህን ሐቅ ለሌሎች አካሎች አሳልፎ ሲሰጡ አላህ ነቢያትን ልኳል። የነቢያት መጨረሻ የሆኑ ነቢዩ መሐመድንም ከዛው አካባቢ ቀስቅሷቸዋል። ሰዎችን ወደ ቀድሞው መንገድ ተጣርተዋል። የነቢያት መንገድ የኢብራሂምን መንገድ እንዲከተሉ፣ ሽርክ የተባሉ ነገሮችን በሙሉ እንዲተዉ፣ ከአላህ ውጭ ያለ ማንኛውም አካል ነቢይም ይሁን ወልይም ይሁን መላኢካም ይሁን ቀብርም ይሁን እንደማይጠቅም አስተምረዋል አለይሂ ሰላቱ ወሰላም። በዚህም አላህ ዲኑን ሙሉ አድርጎታል፣ የተጣራ አድርጎታል። ከጊዜ በኋላ ግን ነቢያችን አለይሂ ሰላቱ ወሰላም አማናቸውን አድርሰው ወደ አኼራ ከሄዱ በኋላ ድጋሜ ችግሩ ያገረሽ ጀምሯል። ጅህልና ሲስፋፋ ሰዎች በደመነፍስና በነሻጣ ብቻ ዒባዳ ማድረግ ሲጀምሩ ወልዮችን ሷሊሖችን ይጠቅማሉ፣ ይጎዳሉ፣ ወደ አላህ ያቀርባሉ፣ ይጠብቃሉ በማለት መቃብራቸው ጋር ሄዶ ዱዓ ማድረግ፣ እነሱን መለመን፣ ጠብቁኝ ማለት ኢላአኺሪ ተጀምሯል። ወልዮችን በመውደድ ስም መካነ መቃብራቸው ላይ ቤቶችን መስራት፣ ለነሱ መሳል፣ በየዓመቱና በተወሰነ ጊዜ ሄዶ መዘየር ተጀምሯል። በዚህም ከአላህ ውጪ የሚመለኩ አማልክት አድርገዋቸዋል፣ አውቀውም ይሁን ሳያውቁ። አላህ ደግሞ ሱብሓነሁ ወተዓላ ዒባዳን ለሱ እንጂ ለማንም አሳልፈን እንዳንሰጥ አደራ ብሎናል። መለመን ስንፈልግ እሱን እንድንለምን፣ መማል ስንፈልግ በሱ ብቻ እንድንምል፣ ጠብቀኝ ማለት ስንፈልግ እሱን ብቻ ጠብቀኝ እንድንል፣ ከጭንቃ አውጣኝ ድረስልኝ ማለት ስንፈልግ አላህን ጠብቀኝ ድረስልኝ እንድንል አደራ ብሎናል። ስናርድም ለአላህ ብቻ እንድናርድ አደራ ብሎናል። የነቢዩ ሱና ሲረሳ ጅህልና ሲስፋፋ ቀብር ጋር ሄዶ ማረድ፣ ከአላህ ውጭ ያሉ አካላትን ማንም ይሁኑ ማን ጠብቁኝ በጥላችሁ አድርጉኝ ማለት ኢላ አኺሪ ተጀምሯል። የመካ ሙሽሪኮች 330 ጣዖቶችን እያመለኩ ነብዩ ተዋቸው ምንም አይጠቅሙም አላህን ብቻ ተገዙ ሲሏቸው የሚጠቅመውም አላህ እንደሆነ እናውቃለን፣ እነዚህን እኮ የምንገዛቸው ወደ አላህ እንዲያቃርቡን ነው ይሉ ነበር። እነሆ ነብዩ ከሞቱ በኋላም የነብዩን ዲን የዘነጉ ቸላ ያሉ አላዋቂነት ያጠቃቸው አባት እናቶች የነበሩበትን እከተላለሁ ያሉ ሰዎችም የድሮ ሙሽሪኮች ያሉትን ቃል ደግመውታል። እኛ እኮ ምን ለምናቸው ወደ እነሱ ጠጋ ምንለው ወደ አላህ እንዲያቀርቡን ነው፣ በሩን እንዲያስከፍቱልን ነው። በኑህ ዘመን ደጋግ ሰዎች ሷሊህ ሰዎች ነበሩ፣ አላህን የሚፈሩ አላህን የሚወዱ። ሞተው ሲቀበሩ ሸይጣን በጊዜው ለነበሩ አዳዲሱ ትውልዶች ምን አላቸው? እነዚህ ሷሊህ ሰዎች ናቸው፣ ደግ ሰዎች ናቸው፣ ሞተዋል። እነሱን ያስታወሳችሁ ኢማናችሁ ላይ ዲናችሁ ላይ እንድትጠነክሩ ቀብራቸውን ለየት አድርጋችሁ ስሩት አላቸው። እሺ ብለው ቀብሩን ለየት አድርገው ሰሩት። ከዚህ ውጭ ምንም አላደረጉ። ሌላ ጊዜ ደግሞ መጥቶ መቃብራቸው አጠገብ ሄዳችሁ ዱዓ አድርጉ፣ አላህን ተገዙ፣ ኢማናችሁ ይጨምራል። እነሱን ማየታችሁ እዛ ጠጋ ማለታችሁ በእነሱ እንድትመሳሰሉና እንደነሱ ጠንካራ እንድትሆኑ ያደርጋችኋል አላቸው። እሺ ብለው ይሄንም አደረጉ። እንደዚሁ እያለ እነሱ ሷሊሖች ናቸው ወደ አላህ ያቃርባሉ እያሉ ራሳቸውን መለመን ጀመሩ። ቀጥሎ ያለው ትውልድ ሲመጣ ራሳቸው የሚጠቅሙ የሚጎዱ አድርጎ እነሱን ማምለክ ጀመር። ይሄን የአላህ ሱብሓነሁ ወተዓላ ኑህን ላካቸውና ህዝቡን እንዲያስተምሩ አደረገ። ኑህም አላህ ሱብሓነሁ ወተዓላ ረጅም ዕድሜ ሰጥቷቸው ዳዕዋ ሲያደርጉ ሲያስጠነቅቁ ቆይተው ጌታዬ ሆይ እኔ አስተማርኳቸው ጠዋትም ቀንም ማታም በገሃድም በምስጢርም ሊሰሙኝ አልቻሉም። ገና ሁሉ ሳናግራቸው ጆሮአቸውን እየሸፈኑብኝ ነው። ወድን ሱዕን የጉትን ነስርን አንተውም አሉ ይላል ኑህ አለይሂ ሰላም። እነዚህ በጊዜው የነበሩ ሰዎች ቀብራቸውን የአምልኮ ስፍራ ያደረጉት የሰዎች ስም ወቃሉ ላ ተዘሩነ አሊሀተኩም ወላ ተዘሩነ ወደን ወላ ሱዋዕን ወላ የጉተ ወየዑቀ ወነስር አትተው ብለው ተመካከሩ። ኑህ አለይሂ ሰላም ለጌታቸው ስሞታ እያቀረቡ ባጥልን ሽርክን ወንጀልን ሰዎች ጥሩ ስራ ብለው ከያዙት በቀላሉ አይለቁትም። አላህ ሱብሓነሁ ወተዓላ ያከበራቸው አብድ ሸኩር ያላቸው ነብይን ልኮላቸው ሁሉ ነብዩ የመከሯቸው እምቢ ብሏል። የሽርክን በር ልንዘጋጋው ልንጠነቀቀው ይገባል። ቸላ ካልነውና ከለመደነው በቀላሉ ሽርክን ከልብ ነቅሎ መውጣት ያስቸግራል። ነብይ ሆኖ ተአምር ሙዕጂዛ ሁሉ ያሳያቸው እምቢ ብሏል። ሽርኩ ልባቸው ውስጥ ስር ስለሰደደ ማለት ነው። አላህ ሱብሓነሁ ወተዓላ ወማ ዩእሚኑ አክተሩሁም ቢላሂ ኢላ ወሁም ሙሽሪኩን አብዛኞቹ የሰው ልጆች በጌታቸው አያምኑም እያጋሩ እንጂ ብሏል። የሽርክ ነገር በጣም አስቸጋሪ ነው። በጌታቸው ያምናሉ በአንድ በኩል፣ በሌላ በኩል ግን ያሻርካሉ። ሶላት ይሰግዳሉ፣ ነገር ግን ከአላህ ውጪ ያለን አካል ይጠቅመኛል ይጎዳኛል ይላል። ጾም ይጾማሉ፣ ነገር ግን ቀብር ሄደው ለቀብር ስጁድ ያደርጋሉ፣ ለቀብር ጠዋፍ ያደርጋሉ። ሐጅ ሲደርስ ሄደው ሐጅ ያደርጋሉ፣ ነገር ግን ለጂኒና ለመሰል ነገሮች ያርዳሉ። ለወልዮች ለሳሊሖች ለቀብሮች ብለው ይሳላሉ።
እንዲህ አይነት ሰዎችም በአላህ ማመን ማለት አላህ ፈጣሪ ነው፣ አላህ ይረዝቃል፣ አላህ ይጠብቃል የሚለው ብቻ ይመስላቸዋል። ይሄን ማንም ያስተባበለ የለም። የሰው ልጅ ሆኖ የአላህን ፈጣሪነት የአላህን ጠባቂነት ያስተባበለ የለም። ወለኢን ሰአልተሁም መን ኸለቀ ሰማዋቲ ወልአርዳ ለየቁሉነ አላህ። ነቢዩን ወደ መካ ሙሽሪኮች ሲልካቸው የተላከላቸውና የምታስተምራቸው ሰዎች ጌታችሁ ማን ነው ብትላቸው አላህ ነው ይሉሃል። ማን ነው ሰማይና ምድርን የፈጠረው ብትላቸው አላህ ነው ይሉሃል። ታዲያ አላህን ለምን አትፈሩትም? በሱ ከማሻረክና ከማጋራት ለምን አትጠነቀቁም በላቸው። የአላህን ፈጣሪ መሆን ማመን፣ ሁሉን ነገር የፈጠረው እሱ ነው፣ የሚያመሸው የሚያነጋው እሱ ነው ብሎ ማመኑ ትክክለኛ ሙእሚን አያስፈልግ። ትክክለኛው ኢማን ማለት ትክክለኛው እስላም ማለት ይሄን ሁሉ ብቻውን የፈጠረውን ጌታ ብቻውን ስናመልከው፣ የዒባዳ አካላትን በሙሉ ለሱ ብቻ ስናደርገው፣ ሶላት እየሰገደን በአላህ አምነናል እያለን የአላህ ሐቅ የሆነውን የዒባዳ አካል ለሌሎች አሳልፈን የምንሰጥ ከሆነ ሽርክ ላይ እንወድቃለን። ሽርክ ብሎ ማለት ቤተ ክርስቲያን መሄድ ማለት ብቻ አይደለም። መስቀል ማንጠልጠል ብቻ ማለት አይደለም። ከአላህ ውጪ ሌላ ፈጣሪ አለ ብሎ መናገር ማለት አይደለም። ከእስልምና ውጪ ያለ እምነት የሚከተሉ ሰዎችም ቢሆን የሚያመልኳቸው አማልክት ፈጣሪ ናቸው አይሉም። ያለ አላህ ፈጣሪ እንዳሌለ ማንም ያምናል። አዱንያንም አኺራንም የሚያበላሸው ከባዱ አደጋ ብሎ ማለት አምልኮው ላይ ዒባዳ ላይ ለአላህ አጋርን ማድረግ ማለት ነው። የዒባዳ አካል ከሚባሉ ነገሮች መሃል አንዱን ከአላህ ውጪ ላለ አካል አሳልፎ መስጠት ማለት። መታረድ ያለበት ለአላህ ብቻ ነበረ። ከአላህ ውጪ ላለ አካል ወደሱ ለመቃረብ ብሎ ማረድ፣ ይጎዳኛል፣ ይጠቅመኛል፣ ይጠብቀኛል፣ ያድነኛል ብሎ ማረድ። እንደዚሁ መሳል ያለብን ለአላህ ብቻ ነበር። ለወልዮች ለሷሊሖች ልጅ እንዲሰጡኝ፣ አፍያ እንዲያደርጉልኝ ኢላ አኺሪህ ብሎ እንስሳን ወስዶ ማረድ ወይም መስጠት አይገባም ለአላህ እንጂ። እንደዚሁ ከአላህ ውጪ በማንም መመካትና ማንንም ተስፋ ማድረግ አይገባም ነበር። ይሄን አደገኛ የሆነን ሽርክ የፈጸመ ሰው አላህ የማይመረው ከባድ የሆነ ወንጀል ላይ ወድቋል ነው። የወንጀሎች ሁሉ ወንጀልም ሽርክ ነው፣ በአላህ ማጋራት ነው። ዝምድናን መቁረጥ ከባድ ወንጀል አድርገው የሚቆጥሩ፣ ውሸት መናገርን ከባድ ወንጀል አድርገው የሚቆጥሩ፣ ስርቆትን ከባድ ወንጀል አድርገው የሚቆጥሩና የሚጠነቀቁ ሰዎች አሉ። ነገር ግን ከነዚህ የከፋውን ትልቁን ወንጀል፣ የወንጀሎች ሁሉ ወንጀል፣ የአደጋዎች ሁሉ አደጋ የሆነውን ሽርክን ቸላ የሚሉና በሽርክ ዙሪያ ሁሉ ሲመከራቸው ለመስማት ፈቃደኛ የማይሆኑ ሰዎች አሉ። አላህን ሊፈሩ ለነፍስያቸው ሊጨነቁ ይገባል። አዱንያ ላይ በአላህ ያጋራ አኺራ ላይ ህይወት የለውም፣ የእሳት ራስ ነው የሚሆን። አዱንያ ላይ ተውበት አድርጎ ተስተካክሎ ተውሂድን አውቆና ጠብቆ ካልሄደ በስተቀር ነዓም ሽርክ በአላህ ማጋራት ማለት ለአላህ እንጂ ለማንም የማይገባ የዒባዳን አካል ከአላህ ውጪ ላለ አካል አሳልፎ መስጠት ማለት። ከአላህ ውጪ ላለ አካል ስንል ከአላህ ውጪ ያለው አካል ማንም ይሁን ማን፣ ነቢይም ይሁን ወልይም ይሁን ጂንም ይሁን ድንጋይም ይሁን እንጨትም ይሁን ከአላህ ውጪ ነው፣ ከአላህ በታችን። አላህ ኃያል ነው፣ ለባሮቹ መሆን አያቅተውም። አለይሰ አላሁ ቢካፊን ዐብደህ ተብሏል። አላህ ለባሮቹ መሆን ያቅተዋል እንዴ ተብሏል። ከአላህ ምን አተን ነው ነቢዮችን ምን ጠይቀው? ከአላህ ምን አተን ነው ወልዮችን ምን ጠይቀው? አላህ መቼ በሩን ዘግቶ ነው ቀጥታ መጠየቅ ቀጥታ መግባት እየቻለን በወልዮች በሼሆች በኩል የምንገባው በሼሆች መጀን የምንለው? ይህ ከአላህ የሚያቀርብ ሳይሆን ከአላህ የሚያርቅ ነው። የከባዶች ሁሉ ከባድ የተባለው በአዱንያም በአኺራ ህይወትን የሚያበላሸው ከአላህ የሚያርቀው ሽርክ ላይ መውደቅ ነው። ዑለሞች የወንጀሎች ሁሉ ከባድ ወንጀል ሽርክ ነው ይላሉ። ነቢያችን አለይሂ ሰላቱ ወሰላም የከባዶች ወንጀል ሁሉ ዋና አድርገው ያስቀመጡት ሽርክን። ምክንያቱም በአላህ ማጋራት አላህንና መኽሉቆችን አንድ ማድረግ ነው፣ ማመሳሰል። ከአላህ እንጂ ከማንም መጠየቅ የሌለበትን ነገር ከመኽሉቅ ስንጠይቅ አላህንም መኽሉቅንም አንድ ያደረገን። እذن አላህን ብቻ ልንጠይቅ የሚገባውን ነገር ለአላህ ብቻ ማድረግ ያለብንን ነገር ለሌላ አካል ስናደርገው፣ መኽሉቅ ለሆነ አካል ስናደርገው አላህና መኽሉቆችን አንድ ያደረገን ያመሳሰለን። እንደዚሁ ደግሞ ውድ የሆነውን በመተናነስ በፍቅር የሰራነውን ዒባዳ ለአላህ እንጂ ለማንም ማድረግ የማይገባ ከመሆኑ ጋር ሌላ አካልን ዒባዳ መንሰጠው ከሆነ እንደ አላህ ይከበራል፣ ይወደዳል፣ ይፈራልም እያልን ፈላ ተኻፉሁም ወኻፉኒ ኢን ኩንቱም ሙእሚኒን አላህ ደግሞ ከአላህ ውጪ ያሉ አማልክትን አትፍሯቸው፣ ጂኒዎችን ሸይጣኖችን አትፍሯቸው። ለወልዩ እንዲህ ካላረኩለት እንዲህ ያደርገኛል ብለው የሚፈሩ ሰዎች አሉ። ከአላህ ውጪ ያለን አካል ማንንም አትፍሩ፣ አላህን ብቻ ፍሩ እውነት ሙእሚኖች ከሆናችሁ። እውነት ትክክለኛ ኢማን ያለው ሰው ከአላህ ውጪ ማንንም አይፈራም። ነዓም የተፈጥሮ ፍራቻ አለ፣ አውሬ መፍራት፣ እሳትን መፍራት፣ አደጋን መፍራት አለ። ይሄ
የእምነት ፍራቻ አይደለም፣ ተፈጥሮ ፍራቻ ነው። የተፈጥሮ ፍራቻ ነው፣ ችግር የለም። ነገር ግን ሩቅ ያለ ምንም አደጋ ሊያደርስ የማይችልን ነገር ሞቶ የተቀበረን ወልይ ብለው የሚሉትን ነገር ይጎዳኛል ማለት ጂኖች ይጎዱኛል ብሎ በውስጥ በልብ መፍራት ከሙእሚን አይጠበቅም። በአላህ ያመነ የአላህን ሱብሓነሁ ወተዓላ ጌትነት የተቀበለ አላህ የሚያስፈራውን ነገር ሁሉ ዞር ያደርግለታል፣ አላህ ይጠብቀዋል። እንደዚሁ ሽርክን አላህ በጭራሽ እንደማይምር ተናግሯል፣ ተውበት ካላደረጉ በስተቀር። እነሆ በሱረቱ ኒሳ 48ኛው አያ ላይ አላህ ምን ይላል? ኢነላሃ ላ የግፊሩ አን ዩሽረከ ቢህ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ ሱብሓነሁ ወተዓላ በሱ ማጋራትና ማሻረክን አይምርም፣ ከሽርክ በታች ያሉ ወንጀሎችን ለፈለገ ሰው ይቅር ይላል። ሽርክንሳ ለማንም አይመርም ተውበት አድርጎ ካልሄደ በስተቀር። ምክንያቱም እነ ሽርክ ለዙልሙን ዐዚም ተብሏል። ሽርክ ከባድ የሆነ ግፍ ነው፣ በደል ነው ተብሎ። እንደዚሁ ደግሞ አላህ ሱብሓነሁ ወተዓላ ሽርክን የሰራ ሰው የሽርክ ወንጀል ላይ የወደቀ ሰው ጀነትን ሐራም እንዳደረገበት መቼም ጀነት እንደማይገባ አላህ ሲናገረው ይላል ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነህ ወመእዋሁ ናር። እነሆ በአላህ ያጋራ ሰው አላህ እሱ ላይ ጀነትን እርም አድርጎበታል፣ አያገኛትም፣ ሽታዋም አይደርሰውም። የሱ መኖሪያና መዘውተሪያውም ጀሃነም ናት። ለበዳዮችና ለግፈኞችም ረዳት የላቸውም። ከዚህ በሽርክ ተዘፍቀው የሽርክ አይነቶችን ዒባዳ ነው ብለው የሰሩ ወልዮች ይጠቅሙኛል፣ ወልዮች ሸፋዓ ይሆኑኛል፣ ወልዮች ከጭንቅ ያወጡኛል ይላሉ። አላህ ለእንዲህ አይነቱ አባባል ቁርአን ላይ መልስ ሰጥቷል። ወማ ሊዛሊሚነ ምን አንሷር፣ ለበደለኞች አላህ ዘንድ ረዳት የላቸውም። ወልዮችና ነብዮች ሳሊሖች ከአላህ ያስታርቃሉ፣ ይሄን አናስተባበልም። ነገር ግን ከአላህ የሚያስታርቁት ሽርክን ያልሰራን ሰው፣ ሽርክን ሰርቶ አላህ ዘንድ የቀረበ ሰው አላህ ዘንድ ረዳት የለውም ብሎ ዛልም ብሎ ማለት ግፈኛ ማለት የግፍ ሁሉ ግፍ ደግሞ ሽርክ እንደሆነ አላህ ሲነግረን ሱረቱ ሉቅማን 13ኛው አያ ላይ ኢነ ሽርከ ለዙልሙን ዐዚም ብሏል። ሽርክ ከባድ በደል ነው ብሏል። ለበዳዮች አላህ ዘንድ ረዳት የላቸውም ብሎ በሌላኛው የቁርአን አያ ነግሮናል። ሽርክ በደል ነው ካልን የሽርክ አይነቶችን ፈጽሞ አላህ ዘንድ የቀረበ ሰው ምንም አይነት ረዳት የለውም፣ መኖሪያው እቤቱ እሳት ናት ይላል አላህ ሱብሓነሁ ወተዓላ። ከእሳት ይጠብቀን። እንደዚሁ አላህ ሱብሓነሁ ወተዓላ ሽርክን የሰራ ሰው መልካም ስራውን ሁሉ እንደማይቀበለው፣ ከዛ በፊት የሰራው መልካም ስራ ካለም ስራውን በሙሉ ሽርኩ እንደሚያወድመውና ውድቅ እንደሚያደርገው እንደሚያበላሽበት ሲናገር አላህ ምን ይላል? ሱረቱል አንዓም 88ኛው አያ ላይ ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን። የትልልቅ ሰዎችን የነብዮችን የአላህ ወዳጆችን ታሪክ ከተናገረ በኋላ አላህ ምን ይላል? ወለው አሽረኩ እነዚህ ነብዮችና ወልዮች በአላህ ቢያጋሩ ለሐቢጠ ዐንሁም ማ ካኑ ያዕመሉን ይሰሩት የነበረው መልካም ስራ በሙሉ ይበላሽባቸው፣ ዜሮ ይሆንባቸው ነበር። በሌላኛውም የቁርአን አያ ምን ይላል? ነብዩ መሐመድ ሆይ ወደ አንተም ካንተ በፊት ወደ ነበሩትም ረሱሎችና መልእክተኞች ወህይ መልእክት ተስተላልፈዋል። ምን የምን መልእክት ነው? ለኢን አሽረክተ በአላህ ብታጋራ ለየሕበጠነ ዐመሉክ ስራህ በሙሉ ይበላሻል፣ ወለተኩነነ ሚነል ኻሲሪን ከከሳሪዎችም ትሆናለህ የሚል መልእክት ተስተላልፏል ይላል። ሱብሓነላህ። አላህ ነቢያትን ከሽርክ ያስጠነቅቃቸው ጥሩና ሳሊሕ የሆኑ የፈተናውን ድልድይ የዱንያን ተሻግረው አኼራ አላህ ዘንድ የሄዱ ነቢያትን ሁሉ ታሪካቸውን ከተናገረ በኋላ ለዚህ ማዕረግ የበቁት ከሽርክ ስለጠሩ ነው። ቢያሻርኩማ የሰሩት ስራ ሁሉ ይወድም ነበር። ነቢዩ መሐመድን ደግሞ ወደ አንተም ከአንተ በፊት ወደ ነበሩ ነቢያትም መልእክት ተስተላልፏል። ምን የሚል መልእክት ነው? ብታጋራና ብታሻርክ ስራ ሁሉ ይወድም ነበር፣ ከከሳሪዎችም ትሆን ነበር። ነቢያትን አላህ ከሽርክ ካስጠነቀቀ፣ ሽርክ ላይ ከወደቅ ስራ ይበላሻል ብሎ ከዛተ ከነቢያት በታች ያሉ ሰዎች ሽርክን ሊፈሩ ሊጠነቀቁ ይገባቸዋል፣ ሊፈሩ ይገባቸዋል። አላህ ከሽርክ እንዲጠብቃቸውም ዱዓ ሊያደርጉ ይገባቸዋል። ነብዩ ጥሪያቸውን የጀመሩትም ወደ ተውሂድ ከሽርክ ተቃራኒ የሆነውን ተውሂድን ያስተማሩ። ህይወታቸው መሃል ላይም ወደ ተውሂድ ነው ሲጣሩ የቆዩት። የህይወታቸው ፍጻሜ ላይም ከሽርክ ያስጠነቀቁ ተውሂድን አደራ እያሉ ነው የሞቱት። አይሁድና ነሳራን አላህ ይርገማቸው የነቢዮቻቸውና የደጋግ ሰዎቻቸውን መቃብር የአምልኮ ስፍራ አደረጉት። አዋጅ ስሙ፣ እኔ ከሞትኩኝ በኋላ ቀብሬን የዒባዳ ስፍራ የአምልኮ ስፍራ አታድርጉት። የነቢዩን የራሳቸውን ቀብር እንኳ የዒባዳ ቦታ አታድርጉት። ቀብሬ ጋር መታችሁ ዒባዳ አታድርጉ፣ ቀብሬ ጋር መታችሁ አትሳሉ፣ ቀብሬ ጋር መታችሁ ልጅ ስጠኝ አትበሉ፣ ጠብቀኝ አትበሉ፣ አላህን የትም ቦታ ሆናችሁ አምልኩት ለምኑት ይሰማችኋል ማለታቸው። የነቢዩን ቀብር አታምልኩት፣ እሱ ጋር ሄዳችሁ ዒባዳ አታድርጉ ካሉ ከነቢዩ ውጪ ከነቢዩ በታች ያሉ ግለሰቦችን
ወልዮች ናቸው፣ አድባሮች ናቸው፣ ይጠብቃሉ፣ ይረዳሉ ማለት ትልቅ የሆነ አደጋ ነው። የሰራነው መልካም ስራ ሁሉ እንዲከስር የሚያደርግ ነው። በአላህ ካጋራ አንድ ሰው ዝምድና ቢቀጥል፣ ሰደቃ ቢያበላ፣ ሐጅ ቢያደርግ፣ ሶላት ቢሰግድ፣ ዝክር ቢል የሰራው ስራ ተቀባይነት የለው። በአንጻሩና በተቃራኒው ደግሞ ተውሂዱን ጥርት አድርጎ የጠበቀና የያዘ ሽርክ የተባለን ሁሉ የተጠነቀቀ ሰው አርካነል እስላምና አርካነል ኢማንን ከጠበቀ አንዳንድ ነገሮች ላይ ክፍተቱን ቢኖርበት አላህ ሱብሓነሁ ወተዓላ ይምራዋል፣ ጀነት ያስገባዋል። ነቢያችን ሰለላሁ ዐለይሂ ወሰለም ከልቡ ላ ኢላሃ ኢለላህ ያለ በዚህ ላ ኢላሃ ኢለላህ ማለቱም የአላህን ፊት የፈለገበትና ላ ኢላሃ ኢለላህ የምትከለከለውን የተከለከለ ጀነት ይገባል። ላ ኢላሃ ኢለላህ ማለቱ ብቻ በቂ አይደለም። ላ ኢላሃ ኢለላህ የምትከለከለውን መከልከል ይኖርብናል፣ የምታዘውን መፈጸም ይኖርብናል። ላ ኢላሃ ኢለላህ ቁልፍ ናት። እያንዳንዱ ቁልፍ ጥርስ አለው። ጥርሶች የሌሉት ቁልፍ በርም ይሁን ሳጥን አይከፍትም። የላ ኢላሃ ኢለላህ ጥርሶቿን ልንጠብቅ ይገባል። ላ ኢላሃ ኢለላህ የምታዘውን ልንፈጽም ይገባል። ላ ኢላሃ ኢለላህ ማለት ከአላህ በስተቀር የሚመለክ የለም ማለት። አምልኮ ማለት ዒባዳ ማለት ሰፊ ነው። ሶላት፣ ጾም፣ ዘካ፣ ሐጅ ብቻ አይደለም። መፍራት፣ ተስፋ ማድረግ፣ ከጭንቅ አውጣኝ ማለት፣ መመካት፣ ጠብቀኝ ማለት፣ ማረድ፣ እነዚህ ሁሉ የዒባዳ አካል ናቸው። ነዓም ለመብል ለእንግዳ ለቤት ሊታረድ ይችላል። ይሄ በአላህ ስም አርደን እስከበላ ነው ድረስ ችግር የለው። ነገር ግን ከአላህ ውጪ ላለ አካል የሱን ውዴታ ለማግኘት ተብሎ ወደሱ ለመቃረብ ተብሎ ወይም ደግሞ ከአደጋው ለመዳን ተብሎ ከአላህ ውጪ ለማንም አይታረድም። ይሄን ያደረገን እንደሆነ ትልቁ ሽርክ ላይ ወድቀናል ነው። እነሆ ነብያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አላ ኡነቢኡኩም ቢአክበሪል ከባኢር የከባዶች ሁሉ ከባድ የሚባለውን ወንጀል ምን እንደሆነ ልንገራችሁን አሉ። አዎን አሏቸው ሰሐቦችም። ይሄን የነብዩ ምን አሉ? አልኢሽራኩ ቢላህ ወዑቁቂል ዋሊደይን የከባድ ሁሉ ከባድ ወንጀል ማለት በአላህ ማሻረክ ነው። እንደዚሁ ወላጆችን መበደል ነው። አላህ የሰው ልጅን ሲፈጥረው እሱን በብቸኝነት እንዲገዛ አድርጎ ፈጥሮት አዱንያም ይሁን አኺራ ህይወታቸው የሚስተካከለውም ሰማይና ምድር የተፈጠሩለትን ነቢያት የተላኩለትን ቁርአን የወረደበትን ጉዳይ ተውሂድን እስላምን ሲጠብቁ፣ እስላምን ካልጠበቁ፣ እስላማቸው ከደፈረሰ፣ አቂዳቸውና እምነታቸው ከተበላሸ የሰው ልጆች ከመኖር መሞት ይሻላቸዋል። ምክንያቱም መኖራቸው ከአላህ ያጣላቸዋል፣ ቁጣውን ያተርፍላቸዋል፣ እሳት ላይ የሚጠብቃቸው ቅጣት የበረታ እንዲሆን ያደርገዋል። ሽርክ የበደሎች ሁሉ በደል ነው። የተፈጠርንለትን ዓላማ የሚጻረረን ነገር በሙሉ እርግፍ አድርገን ልንተው ይገባናል። የተፈጠርንለትን ነገር ሙሉ እንዲሆን የሚረዳንን ነገር በሙሉ ልናደርግ ይገባናል። የአላህን ክብር የሚነካን ነገር ከማድረግ ልንርቅና ልንጠነቀቅ ይገባናል። ሽርክ ብዙ አይነት ነው። በዋነኝነት ዑለሞች ለሁለት ይከፍሉታል። ትልቅ ሽርክ የሚባል አለ። ይህ አይነቱን ሽርክ የፈጸመ ሰው ከእስልምና ይወጣል፣ አኺራ ላይ እሳት ውስጥ ይዘወትራል፣ የሰራው ስራም ተቀባይነት አያገኝም፣ የሞት እንደሆነም ከሙስሊሞችም አይቀበርም። እዚህ ስር የሚካተተው ሽርክም ብዙ አይነት ነው። ማንኛውንም የዒባዳ አካል አላህ የሚወደውን ስራ ስሩት ብሎ ያዘዘውን ስራ አካላዊም ይሁን ልባዊ እንደ ፍርሃት እንደ ስጋት ከአላህ ውጪ ላለ አካል ለማንም አሳልፎ አለመስጠት። አሳልፎ የሰጡ እንደሆነ ይሄ ሽርክ ላይ ይወድቃሉ። ለምሳሌ ጂኖች ይጎዱኛል፣ አደጋ ያደርሱብኛል ብሎ ለጂኖች ማረድ ይሄ ሽርክ ውስጥ ይገባል። ከአላህ ውጪ ያለን አካል ልጅ ስጠኝ ብሎ መጠየቅ ይሄ ሽርክ ውስጥ ይገባል። ከአላህ ውጪ ላለ አካል እንዲህ ካደረከልኝ በጋርዳለው ከተቸገረን ሰው አበላለሁ ብሎ መሳል እዚህ ውስጥ ይገባል። ቀብር ቦታ ላይ ሄዶ የተቀበረውን ሰው መለመን፣ ለሱ ስጁድ ማድረግ፣ እሱን መጠየቅ ይሄ ሽርክ ውስጥ ይገባል። የሞቱና የተቀበሩ መኽሉቆችን ደካማዎችን ይጠቅሙኛል ይጎዱኛል ብሎ እነሱ ላይ ተስፋ ማሳደር ይሄ ሽርክ ውስጥ ይገባል። ከአላህ ውጪ ማንም ሊያደርገው የማይችለውን ነገር የሞቱ ማድረግ የማይችሉ የሰው ልጆችን መጠየቅ እዚህ ውስጥ ይገባል። በአካል ያሉ አጠገባችን ያሉ ማድረግ የሚችሉ የሰው ልጆችን ብንጠይቅ ምንም ችግር የለም። ነገር ግን የሞቱ የተቀበሩ ወይም ደግሞ ሌላ ዓለምና ሌላ ሀገር ያሉ ሰዎችን እንደዚህ አድርጉልኝ፣ ድረሱልኝ፣ ጠብቁኝ፣ ያዙኝ ያለን እንደሆነ ይሄ ሽርክ ውስጥ እንገባለን። እንዲህ አይነቱን ኢባዳ አሳልፈን የምንሰጣቸውና ይጠቅማሉ ይጎዳሉ የምንላቸው ወልዮችም ይሁኑ ነብዮችም ይሁኑ ያው ነው። ኢየሱስም ይሁን ማርያምም ትሁን ፋጢማቱ ዛህራም ትሁን ያው ነው። ከአላህ ውጪ ያለን አካል አትገዙ ሲል አላህ ሱብሓነሁ ወተዓላ፣ ከአላህ ውጪ ያለን አካል አትለምኑ አታምልኩ ሲል አላህ ነብዮች ሲቀሩ፣ ወልዮች ሲቀሩ፣ መላእክቶች ሲቀሩ አላለ። ከእስልምና ውጪ ያለን እምነት የሚከተሉ ሰዎችን መድኃኔዓለም ኢየሱስ ማለታቸውን እንደምናወግዘው ሁሉ በእስልምና ስምና በእስልምና ስር ያሉ ሰዎችም ፋጢማ ዛህራ ሲሉ፣ ነብይ ሲሉ፣ ሰይድና ሁሴን ሲሉ፣ ጀይላኒ ሲሉ እናወግዛለን። ምክንያቱም ከአላህ ውጪ ናቸው እነሱም ከአላህ በታች ናቸው።
አላህ በተከበረው ቁርአኑ ወያዕቡዱነ ሚን ዱኒላህ ከአላህ ውጪና ከአላህ በታች ሙሽሪኮች ያመልካሉ ማላ የضرهم ምንም አይጎዳቸውም ማምለኩን ቢተውት ምንም አይጎዳቸውም ወላ ينفعهم ቢያመልኩትና የዒባዳን አካል አሳልፈው ቢሰጡትም ምንም አይጠቅማቸውን አካል ያመልካሉ ወየቁሉነ ይላሉም ሃኡላኢ ሹፈዓኡና ዒንደላህ እነዚህ አላህ ዘንድ የሚያማልዱን ናቸው ከአላህ የሚያስታርቁን ናቸው ሓጃችንን ወደ አላህ የሚወስዱልን ናቸው ይላሉ ይሄ የመካ ሙሽሪኮች ንግግር ነው የድሮ ሙሽሪኮች ቃል ነው ለምንድነው ከአላህ ውጪ ታቦትን የምታመልኩት ተብሎ ሲጠየቁ ወደ አላህ ሊያቃርቡን ነው ይላሉ በነብዩ ዘመን የነበሩና ይሄን ቃል የተናገሩ ሰዎች የሚያመልኩት አንድ አይነት አምላክ ብቻ አልነበረም ከነሱ ውስጥ መላእክቶችን የሚያመልክም ነበር ከነሱ ውስጥ ነብዮችን የሚያመልክም ነበር ከነሱ ውስጥ ድንጋይና እንጨትን የሚያመልክም ነበር ከነሱ በፊት የነበሩ ወልዮችን ሷሊሖችን የሚያመልኩ ነበር እነዚህን ሁሉ አላህ ምን አላቸው ሙሽሪኮችና ካፊሮች አላቸው አላህን አትፈሩም እንዴ አላቸው የፈጠራችሁ አላህ ብቻ እንደሆነው ልታመልኩትና ከጭንቅ አውጣኝ ጠብቀኝ ልትሉት የሚገባውም አላህ ብቻ ነው እና አላህ Subhanahu Wa Ta'ala የፈጠረን እሱ ብቻ እንደሆነ የተንከባከበን እሱ ብቻ እንደሆነ ነግሮንም ከሽርክ መጠንቀቅ እንዳለብን ከዚህ ኒዕማው ጋር ያይዘው ነግሮናል አላሁ الذي خلقكم የፈጠራችሁ አላህ ነው ثم رزقكم ከዛም ምግብና ሲሳይን የሚያስፈልጉ ነገሮችን ሁሉ የሰጣችሁ እሱ ነው ثم يميتكم ከዛ በኋላ የሚያሞታችሁና የሚገድላችሁ አጀላችሁ ሲደርስ አዱንያን እንድትሰናበቱ የሚያደርገውም አላህ ነው ثم يحييكم ከዛ በኋላ ዳግም የቂያማ ቀን የሚቀሰቅሳችሁና እሱ ፊት የሚያቆማችሁም አላህ ነው هل من شركائكم من يفعل من ذلكم من شيء እናንተ አላህ ዘንድ ይጠቅማሉ ይጎዳሉ ያደርጋሉ ትልቅ ናቸው ምትሏቸው አማልክቶቻችሁ ይሄን ማድረግ ይችላሉ ከነሱ ውስጥ ይሄን ማድረግ የሚችላል መፍጠር የሚችላል ሱብሃነሁ ወተዓላ አማ ይሽርኩ የሰው ልጆች ከሚያጋሩት ነገር ሁሉ አላህ የጠራ ነው አላህ ጥራት ይገባዋል አላህን ትቶ ከአላህ በታች ያለን መኽሉቅን መጠየቅ የአላህን ክብር መንካት ነው ምትፈልጉትን ነገር ቀጥታ ጠይቁኝ ያለ ነው አላህ فإذا سألك عبادي عني فإني قريب ባሮቼ ስለኔ ከጠየቁ አንተ ነብያችን ሆይ እኔ ቅርብ ነኝ የሚጠራኝን ሰው ጥሪ ሰማለሁ አለ ነገር ግን በሽርክ ተዘፍቆ አላህን አስቆጥቶ ቢለምኑት ይሻላል ለዚህም ነው فليستجيبوا لي وليؤمنوا بي በእኔ ይመኑ የማዛቸውንም እሺ ይበሉ የጠየቁኝን ሰጣቸዋለሁ በወንጀልና በሽርክ ተጀማልቆ ወልዮች ጋር ሄዶ ወልዮችን ሐሳባችን ወደ አላህ አድርሱልን ቢባሉ ወልዮች ምንም ሊያደርጉ አይችሉም ሞተዋል ከኛ ዱዓን ይጠብቃሉ ከአላህ ውጪ የሚያመልኳቸው ነብይም ወልይም ሷሊህም ምንም ይሁኑ ምን አዱንያ ያሉ ሰዎችን አላህ ዘንድ ምንም እንደማይጠቅሙ ሲነግረንም አላህ ምን ይላል ሱረቱ ሰባ ላይ قل ادعوا الذين زعمتم من دون الله ከአላህ ውጪ ይጠቅማሉ ይጠብቃሉ ይረዳሉ የምትሏቸው አማልክትን እስቲ ጥሯቸው ለምኗቸው لا يملكون مثقال ذرة ቅንጣት የምታክል ነገር የለቻቸውም في السماوات ولا في الأرض ሰማይም ላይ ይሁን ምድር ላይ ቅንጣትን የምታክል የግላቸው የሰው ልጆች ማድረግ የሚችሉት ነገር የለም وما لهم فيهما من شرك ሰማይና ምድር ላይም ድርሻ የላቸው ወይም ደግሞ ከአላህ የሚጋሩበት ሁኔታ የለም وما له منهم من ظهير ለአላህ ሸሪክ እንደሌለውና እነሱ ምንም አቅም እንደሌላቸው አምናችሁ ነገር ግን አላህ ዘንድ ያቀርቡናል ይረዱናል ምትሉ ከሆነ መላሹ وما له منهم من ظهير ከነሱ ውስጥም አላህ ምንም አይነት አጋርና አጋዥ የለም የሰዎችን ሐሳብ ወደኔ አድርሱ ብሎ የሾማቸው የወከላቸው ማንንም የለም የሰው ልጆች ቀጥታ ወደ አላህ እንዲቀርቡ ነው የሚፈልጉ ራሳቸው እንዲጠይቁት ነው የሚፈልጉ ኢያከ ነዕቡዱ ወኢያከ ነስተዒን እንላለን ሶላት በሰገደን አንተን ብቻ ነው የምንገዛው ካንተ ብቻ ነው እገዛ የምንፈልገው ያለን ሶላት በሰገደን ቁጥር አንተን ብቻ ነው የምገዛው ካንተ ብቻ ነው እገዛ የምንጠይቀው ያለን ከሶላቱ ወተን ደግሞ ወልዮችን ሷሊሖችን ጠብቁኝ እርዱኝ አግዙኝ ያለን እንደሆነ በንግግራችንም አልጸናንም ውሸትም ተናግረናል አላህ ፊት ቆመን ዋሽተናል አንተን ብቻ ነው የምገዛው ብለን ሶላት ላይ ከሶላት ወተን ደግሞ አድባሩን አውጋሩን ሼኾችን ጠብቁኝ አግዙኝ ድረሱልኝ ያለን እንደሆነ የማይሆነ ንግግር ተናግረናል የአላህንም ክብር ነክተናል ከኔ ምን አታችሁ ነው ወደዛ ይሄዳችሁት ቢል አላህ ምን ይለዋል ወልዮችን መለመን መጠየቅ አይቻልም ስንል የወልዮችን ክብር የነካን አይደል ትክክለኛ ወልዮች የተከበሩ ናቸው እንወዳቸዋለን እናከብራቸዋለን በአግባቡ በሸሪዓው መሰረት ቀብራቸውን መዘየር ይቻላል ኢንማ የማይቻለው ቀብሩ ጋር ሄዶ ስጁድ ማድረግ ቀብሩ ጋር ሄዶ ረጅም ሰዓት ቁጭ ብሎ የግል ኢባዳ ማድረግ ይሄ ነው የተከለከለው ቀብሩን ራሱን ወልዩን ራሱን ስጠኝ ጠብቀኝ ማለቱማ አኺራን ወዱንያን የሚያበላሽ የሚያከስር
ትልቅ የሆነ ግፍና በደል